ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ከጥቂት ሰዓታት በኋላ የሲድ ኤርድሮፕ ሊስት ይደረጋል። ታዲያ የሲድ ኤርድሮፕ ላይ ቀድማችሁ ልታውቁት የሚገባ ጉዳይ አለ። እሱን በዚህ ቪዲዮ ለማሳወቅ መጥተናል። የሲድ ኤርድሮፕ እንዳሳወቀው ከሆነ ሁላችንም የኛን የሲድ ቶከን ዊዝድሮ ማድረግ የምንችለው ወይንም ወደ ዩኤስዲቲ መቀየር የምንችለው ዳይሬክት ወደ ኤክስቼንጅ በመላክ ሳይሆን ሁለት ሂደቶችን በማለፍ ነው። በቅድሚያ የሚሆነው ሂደት የኛን የሲድ ቶከን ከሲድ አፕ ወደ ሱዊ ዋሌት መላክ ነው። እንደምታዩት እዚህ ጋር ሲድ አፕ አለ፣ እዚህ ጋር ደግሞ ሱዊ ዋሌት አለ። ይህ ማለት እኛ ኮኔክት ያደረግነው የሱዊ ዋሌት ነው። ዋሌት የሚለውን ስትነኩት በዚህ መልኩ ደርድሮ ያመጣላችኋል። እንደምታዩት ሱዊ ዋሌት ውስጥ ምንም አይነት ቶከን የለኝም። ሁሉም ነገር ዜሮ ነው። ስሎቭ ሲድ ሱዊ የሚባለውም እያንዳንዱ ነገር ዜሮ ነው። ምክንያቱም ወደ ሱዊ ዋሌት ምንም አይነት ቶከን አላኩኝም ማለት ነው። ነገር ግን ሲድ አፕ የሚለውን ስነካው ሲድ አፕ ላይ እንደምታዩት አንድ ሲድ ሞንና 240 የሲድ ቶከን አለኝ ማለት ነው። ታዲያ ይህንን ወደ ሱዊ ዋሌት ለመላክ አንድ የሚያስፈልገን ጉዳይ አለ። እሱም የሱዊ ቶከን ነው። የሱዊን ቶከን ኮኔክት ወዳደረግነው ዋሌት ከኤክስቼንጅም ሆነ ከምናውቃቸው ሰዎች በመግዛት ወደ ሱዊ ዋሌታችን ዲፖዚት ልናደርግ ይገባል ማለት ነው። በትንሹ ከ0.3 ሱዊ ጀምሮ ዲፖዚት ማድረግ ብትችሉ ወይንም ዋሌታችሁ ላይ ማስቀመጥ ብትችሉ የተሻለ ነው ብዬ አስባለሁ። እንደምታዩት ይሄ የኔ የሱዊ ዋሌት ነው። ወደኔ የሱዊ ዋሌት የሱዊ ቶከን ለመላክ በቅድሚያ ሪሲቭ የሚለውን ክሊክ አድርጓለሁ። እንደምታዩት እዚህ ጋር ኮፒ አድሬስ የሚል አለ። ይህንን አድሬስ ኮፒ አድርጎ መውሰድ ነው። ይህንን አድሬስ ኮፒ ካደረጋችሁት በኋላ ወይ ወደ ኤክስቼንጅ በመሄድ የናንተን ቶከን ወደ ዋሌታችሁ መላክ ትችላላችሁ። አሊያም ለናንተ የሚልክላችሁ ሰው ካለ ለዛ ሰው ይህንን አድሬስ መላክ ትችላላችሁ ማለት ነው። አሁን ያለሁት እኔ ባይናንስ ላይ ነው። ከባይናንስ ላይ የተወሰነ የሱዊ ቶከን ወደኔ ሱዊ ዋሌት እልካለሁ ማለት ነው። እንደምታዩት እዚህ ጋር የተወሰነ ሱዊ አለች። ስለዚህ ሱዊ የሚለውን ነካና ዊዝድሮ የሚለውን ነው ክሊክ ማድረገው። ዊዝድሮ የሚለውን ክሊክ ካደረኩኝ በኋላ ሴንድ ቪያ ክሪፕቶ ኔትወርክ የሚላለ እሱን ነው መርጠው። እንደምታዩት እዚህ ጋር አድሬስ እንዳስገባ ሎንግ ፕሬስ ይለኛል። ስለዚህ ኮፒ ያደረኩትን አድሬስ እዚህ ጋር ፔስት አደርገዋለሁ። እንደምታዩት ኔትወርኩ ሱዊ ነው። ስለዚህ እኔ መላክ የምፈልገው 3 ሱዊ ነው። ስለዚህ 3 ሱዊ ብዬ ክሊክ አደርገዋለሁ። እንደምታዩት 3 ሱዊ ለመላክ እዚህ ጋር ሰሌክት አድርጌያለሁ ማለት ነው። ኔትወርክ ፊ ብሎ ከታች 0.06 ሱዊ ለጋዝ ፊ ይቆረጣል ማለት ነው። ለጋዝ ፊ እየቆረጠ ያለው 0.06 ሱዊ ነው። ቶታል የሚደርሰኝ 3 ከላኩል ላይ 2.94 ሱዊ ይደርሰኛል ማለት ነው። ስለዚህ ዊዝድሮ የሚለውን አንድ ጊዜ ክሊክ አድርገዋለሁ። ኤክስቼንጅ ለምትጠቀሙ ሰዎች ነው ይሄንን ለምሳሌ መጠቀም የፈለኩት። ኤክስቼንጅ ማትጠቀሙ ሰዎች ከየትኛውም አይነት ሲኤክስ አፕ ሆነ ከኢንዲቪጁዋል ፐርሰን የእናንተን የሱዊ አድሬስ ኮፒ አድርጋችሁ በመላክ ብቻ የምትፈልጉትን የሱዊ መጠን ወደ እናንተ ዋሌት ማስገባት ትችላላችሁ ማለት ነው። እንደምታዩት ኤክስቼንጅ ላይ ሂደቱ ተጠናቋል። ስለዚህ ዊዝድሮዋል ፕሮሰሲንግ እያለ ነው። ይህ 1 ወይንም 2 ደቂቃ ሊፈጅ ይችላል። ከዛም በኋላ ወደ ዋሌታችን በመመለስ ባላንሳችንን ቼክ ልናደርግ ይገባል ማለት ነው። አሁን የላክነው ወይንም ያዘዝነው የሱዊ ቶከን እስኪገባ ድረስ እዚህ ጋር አንዳንድ ጉዳዮች ልበላችሁ። ሁላችሁም ወደ እናንተ የሲድ ጎ ቦት ውስጥ ከገባችሁ በኋላ በዴስክቶፕ ቨርዥን ብትጠቀሙ የተሻለ ነው ብዬ አስባለሁ። እነሱም ሪኮመንድ ያደረጉት እዚህ ጋር እንደምታዩት for the best experience connect your Suwi wallet on desktop device ብለዋል። ስለዚህ ሁላችንም የምንጠቀምበትን ስልክ ዴስክቶፕ ሳይት ላይ ልናደርግ ይገባል ማለት ነው። እሱን ለማድረግ ቀላሉ ሜተድ ከዚህ ልውጣና እዚሁ ቴሌግራም አፕ ላይ ላሳያችሁ። እንደምታዩት ወደ ቴሌግራም አፕ ከተመለስኩኝ በኋላ በቀላሉ የኛን የሲድ ቦት ወደ ዴስክቶፕ ሳይት ለመቀየር እዚህ ጋር ዋሌቷን አንድ ጊዜ ክሊክ ማድረግ ነው። እሷን ክሊክ ካደረግን በኋላ የኛ ሲድ ጎ ይከፈታል ማለት ነው። እንደምታዩት የኛ ሲድ ጎ ቦት ከተከፈተ በኋላ እዚህ ጋር 3ቷን ነጠብጣብ ነው የምንነካው። 3ቷን ነጠብጣብ ከነካም በኋላ ከላይ ኦፕን ኢን ዌብ ምትላለች። እቺ ኦፕን ኢን ብላ ነጠብጣብ ያለችባት እሷን አንድ ጊዜ ክሊክ እናደርጋታለን። ኦፕን ኢን ብሮሰር ይላል። እሱን ኮንቲኒው እንለዋለን። እሱን ኮንቲኒው ካልነው በኋላ እንደምታዩት እዚህ ጋር ዴስክቶፕ ሳይት ሆኖ ተከፍቶልናል ማለት ነው። ምናልባት እንደዚህ ዴስክቶፕ ሳይት አድርጎ ካላሳያችሁ እናንተ እዚህ ጋር በድጋሚ 3ቷን ነጠብጣብ በመንካት እዚህ ጋር ዴስክቶፕ ሳይት የምትለው ማብራት ትችላላችሁ ማለት ነው። የኔ በርቶ ስላለ ነው እንዲያሳየው፣ ሳጠፋው ግን እንደቀደሙ ያሳያል ማለት ነው። እንደምታዩት አሁን ዴስክቶፕ ሳይት ላይ አይደለም ማለት ነው። ዴስክቶፕ ሳይት ላይ ለማድረግ እዚህ ጋር ያለችውን ክሊክ ማድረግ ነው።
እንደምታዩት ዴስክቶፕ ሳይት ሆኗል ማለት ነው። ሁላችሁም የእናንተን ዴስክቶፕ ሳይት ላይ አድርጋችሁ መዘጋጀት ብትችሉ የተሻለ ነው። በመጨረሻም አሁን የላኩት የሱዊ ቶከን እዚህ ጋር በተሳካ ሁኔታ ገብቷል ማለት ነው። ሊስት ከመደረጉ በፊት ሁላችሁም ማወቅ አለባችሁ ብለን ያሰብናቸውን ጉዳዮች በዚህ አሳይተናል። የሱዊን ቶከን ከኛ መግዛት የምትፈልጉ እዚህ ስክሪኑ ላይ በምታዩት የቴሌግራም ዩዘርኔም @buchuminds በሚለው ብቻ ኮንታክት ልታደርጉን ትችላላችሁ ማለት ነው። ወይንም የቴሌግራም ቻናላችን ላይ ልታናገሩን ትችላላችሁ። ለዛሬ ያዝንላችሁ በዚህ አብቅቷል። ከጥቂት ሰዓታት በኋላ በሊስቲንግ አፕዴት እንገናኛለን። ለዚህ ቻናል አዲስ ሆናችሁና ይህ ቪዲዮ የተመቻችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።